ሰላም ሰላም ዛሬ የምንመለከተው ስነ ስብከት ወይም ደግሞ ሆሚሌቲክስ ተብሎ የሚጠራውን ነው። እንግዲህ ይህንን ሳቀርብ ምናልባት ብዙ ሰዎችን ጉዳዩ ላይመለከት ይችላል። ይሁንና ግን በቤተክርስቲያን የሚያገለግሉ በማስተማር በመስበክ በተለያየ ስፍራ ላይ መልእክትን የማቅረብ እድል አጋጣሚው ላላቸው ሁሉ የሚጠቅም ነው። እንግዲህ ይህንን የሚያዩ ሰዎች ማለት ነው እንዴት አንድን ክፍል ለአድማጫቸው በሚገባና ተግባቢ በሆነ መንገድ ማቅረብ የሚችሉበትን ዘይቤ ወይም ደግሞ የስብከት አዘገጃጀትን ነው የማቀርበው። ስለዚህ ከዚህ በመቀጠል አምስቱን የስብከት አዘገጃጀት ደረጃዎችን እንመለከታለን። ወደዛ እንግባ። እንግዲህ የስብከት ዝግጅት 5 ደረጃዎች አለው ብለን ብናስብ በጣም ተገቢ ይመስለኛል። ምክንያቱም እነዚህ ነገሮች የተለያየ አሰባበክ ስልት እንኳን ቢኖረን በውስጡ የሚኖሩ መሰረታዊና ወሳኝ ነገሮች ናቸው ማለት ነው። በየትኛውም ስብከት ላይ ሊቀሩ የማይችሉ ነገሮች ብለን ማየት እንችላለን እነዚህ። ስለዚህ አንደኛ እንግዲህ እንደተቀመጠው የምንመለከተው ርዕስ ወይም ጥቅስን መምረጥ ነው። ርዕስ ወይም ጥቅስን መምረጥ ይሄ የምንሰብከውን ክፍል ወይም ርዕስ የምንለይበት አካሄድ ነው ማለት ነው። ለምሳሌ መዝሙረ ዳዊትን ነው የምሰብከው ወይስ ማቴዎስ ወንጌል ነው የምሰብከው? እሺ እንደዛስ ከሆነ ምዕራፍ ስንት ላይ ነው? ከምዕራፍ ውስጥስ በተወሰኑ ቁጥሮች ላይ ነው ወይ? እነዚህ ነገሮች ወሳኝ ናቸው። ሰው የሚናገርበትን ነገር ለሚሰማው ሰው ከየት ተነስቶ እንደሚያወራ አድራሻ መስጠት ያስፈልጋል ማለት ነው። ስለዚህ ይህንን ክፍል መሰረት በማድረግ ነው ዛሬ የምናገረው ካለ ይሄ ለአድማጩ ይበልጥ በጣም ግልፀኝነት ነው። ማለትም አድማጩ ተናጋሪው ከየት ክፍል ተነስቶ እየተናገረ እንደሆነ ሄዶ ማየት ይችላል፣ ማወቅ ይችላል ማለት ነው። በሁለተኛ ደረጃ የስብከት ዝግጅት ደረጃ ውስጥ የምናየው የመረጥነውን ያንን ክፍል ወይም አውድ ማጥናት ነው። እንግዲህ ኤክሰጀሲስ ይባላል። ይሄ በስነ አፈታት ቋንቋ ነው። አንድን ክፍል ማብራራት ወይም ደግሞ መተንተን ማለት ነው። እንግዲህ ይህንን በምናደርግበት ጊዜ መጽሐፍ ቅዱሳችን አሁን ባለነው ዘመናዊው ዓለም ላይ የተጻፈ ሳይሆን ከዛሬ 2000 ዓመት በፊት የመጨረሻው ጽሑፍ የተጻፈለት ነው እና በጣም ሩቅ ዓመታቶችን ወደኋላ ተመልሰን እያነበብን እንደሆነ ልናስተውል ይገባል። ስለዚህ የሚጻፍላቸውን ሰዎች ማንነት፣ የሚጻፍበትንም ዘመን፣ ጸሐፊው ሊል የሚፈልገውንም ሐሳብ ማጥናት ያንን መረዳት የምንለው ነገር ኤክሰጀሲስ ወይም ሀቲት ልንለው እንችላለን ማለት ነው። ይህን የምናደርግበት ምክንያት ጽሑፉን የሚጽፈው አካል ለሚጻፍለት ሰው ምን እያለ እንደሆነ ለማወቅ ነው ማለት ነው። ይሄ በጣም ወሳኝና አስፈላጊ ነገር ነው ከስብከት አዘገጃጀት ውስጥ ማለት ነው። ለምን ለምናቀርበው ነገር እውነተኝነትን፣ ትክክለኝነትን የምንወስንበት የጥናት ክፍል እዚህ ቦታ ላይ ነው ማለት እንችላለን ማለት ነው። እንግዲህ ይሄንን ካደረግን በኋላ በሶስተኛ ደረጃ ያጠናነውን ያንን ሐሳብ ታሪኩን አጥንተን ዘመኑን አጥንተን ጸሐፊው ምን ያለውን ሐሳብ ምን እንዳለ ከተረዳን በኋላ ምንድነው ሊል የፈለገው ይሄ ክፍል? ምንድነው መናገር የፈለገው ዋናው ጉዳይ፣ ዋና ሐሳቡ ምንድነው? የሚለው በጣም ወሳኝ ነው። ለምን ብዙ ነገር ስናጠና ልንረዳ እንችላለን። ብዙ ነገር ልንመለከት ልንገረም እንችላለን። ግን ለስብከት ስንዘጋጅ ብዙ የተለያየ ነገር ለማውራት ሳይሆን አንኳርና ጭብጥ ያለው ሰው ይሄንን ነው ሊናገር የፈለገው ብሎ በሚረዳው ደረጃ ወሳኝ ንዑስ ነገር ያለው ሐሳብ ለማቅረብ ነው ማለት ነው የምንታገለው። ስለዚህ በጣም የተበታተነና የተለያየ ነገር ማቅረብ የስብከት አካሄድ አይደለም ማለት ነው። ቦሪንግ ነው የሚሆነው፣ አሰልቺ ነው የሚሆነው እንደዚህ አይነት አቀራረብ ካለ።
ስለዚህ ይህንን የምናርምበት አንዱ ያጠናነውን የተለያየ የጥናት ክፍል ወደ አንድ ሀሳብ የመጭመቅና የመያዝ ሂደት ነው። ሴንትራሊቲ የምንለው ወይም ዋና ሀሳብን ማውጣት ማለት ነው። በአራተኛ ደረጃ የምንመለከተው ነገር የስብከት መዋቅር ነው፣ አውትላይን የምንለው። እንግዲህ አሁን ወደ ስብከቱ የመጨረሻዎቹ ማገባደጃ ለመምጣት አዘጋጅተን ስንመጣ አንዱ ምንድነው? ስብከትን መግቢያ ደግሞም በየመሃሉ የምንተነትንበትን ነገር በነጥብ በነጥብ ወይም በቁጥር ሊሆን ይችላል፣ ወይም በተለያየ አገላለጥ ሊሆን ይችላል። የመሃሉን ሀተታና የመጨረሻውን ደግሞ መደምደሚያ የምናዘጋጅበት ነው። ለምሳሌ መግቢያን ለማዘጋጀት ብንነሳ መግቢያችን ምን ሊሆን ይችላል ብለን ብንል ጸሐፊው ማንነቱ፣ የሚጻፍላቸው ሰዎች፣ ያሉበት ሁኔታ፣ ይህንን መልእክት ደግሞ ለማቅረብ ሰባኪው ያነሳሳው ነገር፣ እነዚህ መግቢያ ሊሆኑ ይችላሉ። ሀተታ አይደሉም፣ መደምደሚያም አይደሉም። እነዚህ መግቢያ ናቸው። ከእነዚህ መግቢያ በኋላ ደግሞ ወደ ሀተታ ነው። እንግዲህ የሚሰብከው ክፍል ምን እያለ እንዳለ ለህዝቡ የማስረዳት ነገር ነው ቀጥሎ ያለው። መደምደሚያ ደግሞ ሲያስብ በምንድን ነው የምደመድመው? ይሄን የተናገርኩትን ነገር በምንድን ነው የምቋጥረው? በምንድን ነው የምዘጋው የሚለውን ነገር እዚህ የአራተኛው ነጥብ ላይ ያስባል ማለት ነው፣ ወይም እዚህ ላይ እንዘጋጃለን። በመጨረሻ አምስተኛው ነገር ያቀረብነውን ነገር ሁሉ ካቀረብን በኋላ ከተግባራዊ ህይወት አንጻር ወይም አፕሊኬሽን በተመለከተ የምንሰራበት ነው። ይሄ ደግሞ ምን ማለት ነው? የሰበክነውና የተናገርነውን ክፍል ለሚያደምጠን ሰው ዛሬ ላለው ህይወቱ ያለውን ጠቀሜታና አስፈላጊነት የምናወራበት ነው ማለት ነው። ይሄ ማለት እኛን እየሰማ ያለ ሰው እሺ እኔ አሁን ዛሬ ምን ላድርግ ብሎ ቢጠይቀን ይሄንን አድርግ ብለን የምንለው ነገር ሊኖር ይችላል። ከምን ተነስተን? ከሰበክነው ወይም ካቀረብነው ክፍልና መልእክት ተነስተን እንደዚህ ሁኑ ልንል እንችላለን። ለምሳሌ ድሆችን እርዱ ክፍሉ እንዲህ ስለሚል አሁን እኛ በዚህ ዘመን ድሃን መርዳት አለብን። ሌላስ? አሁን እኛ በዚህ ዘመን በፍቅር መኖር አለብን። አሁን እኛ በዚህ ዘመን ከሌብነት መራቅ አለብን ሊባል ይችላል ማለት ነው። ልክ በዚህ ደረጃ ተዛምዶ ወይም አፕሊኬሽን ይሰራል ማለት ነው። ስለዚህ አምስቱን የስብከት ዝግጅት ደረጃዎችን በዚህ ከተመለከትን በቀጣይ ደግሞ ቪዲዮዎች የስብከት አይነቶችን እንመለከታለን። እባካችሁ ይህን የዩቲዩብ ክፍል ሰብስክራይብ፣ ሼር አድርጉት። አመሰግናለሁ።